ምናቸው ነው እዚህ ጋር? ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ። አፋማ ፋሚሊ እንደምን አላችሁ? እሺ ቦይናቲ ተመልሻለሁ። ዌልካም ቱ ደ ቻናል። እንደምን አላችሁ? how you are doing? ጠፍቼ አላውቃለሁ። ተመልሰናል። ማን ያበደ ጭዌ ነው ያለው ዛሬ። የሚገራርሙ ጭዌዎች አሉ። ከዛ በላይ በደንብ አሳሳቢ ኬዝ አለ። አሳሳቢ ኬዝ የሚገርም ቢፍ ተፈጥሯል። ሶሻል ሚዲያው ላይ እንዲህ ውር እየተባለ ነው። ጸድዬ ትንሽ ሰቅጣጭ ቢፍ አለ። እሷን ቢፍ እናያታለን። ለምን እንደ ራሽናል ሰው ነው ያገል እኔ ሳይዳሊት ኤጅ ላይ ቁጭ ብዬ እንዴት እንደ ራሽናል ሰው እንዴት እናየዋለን የሚለው ላይ እስቲ እንትን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ። የሚገርም ጭዌ ነው ያለው አካውንት ላይ ቲክቶኩ ትላንት ማታ ሌላ ታሪክ ላይ ነበር፣ የሌለ ግለት ውስጥ ነበር። ዩ ኖ ጃኒ እና ጃኒ አካውንቷ ተዘግቶባታል ባልታወቀ ምክንያት ነው ብላለች። እሱን ቪዲዮን ያውና ከዛ በኋላ ሚገርም ከኮተት ነው ከጀርባ ያለው ሚገርም ኬዝ ነው እንትኑ ያለው እንያው አንዴ። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብዬ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ እገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ። እኔ እዚህ ጋር ማለት ነው ሰው እዚህ ጋር ምን መሰለህ ሀሳብ ሆነብኝ። የሆነ ሀሳብ ሆነብኛል። ዶንት ቴክ ኢት የሆነ እንደ ሰጣይ ሷቲ ፕሊዝ። ግን ኢማጂን ጃኒ ያሶቹ ጋር በእንግሊዘኛ ስትጻጻፍ ማለት ኢማጂን ኢት አካውንቲንግ ኢዝ ሊብሬሽን ኢማጂን ዲፕሬሽን የምትልጅ እንዴት ነው እንዴት በምን ታሪክ አይመጣውም ጭራሽ። በቃ ሶሪ ትንሽ ጉሮሬ ግን እሱ ነው ሀሳብ የሆነብኝ። እንዴት ጃኒ ሀውነርስ እንዴት ነው እንግሊዝኛ ተጻጽፋ ከአካውንቱ መዘጋት በላይ ተጻጽፋ የምታስከፍተው ነው። በጣም አብይ ጥያቄ፣ ንዑስ ጥያቄ ሳይሆን ጉልህ ሚና ያለው ጥያቄ ነው። ከዛ ሶሻል ሚዲያ በጣም ደስ የሚል ነገር ነው። አካውንት ቪዲዮ እና ለኛ ነው የምሰራል። ቴንክ ዩ ጃኒ በእውነት ላልተቋረጠ የቪዲዮ እና የላይቭ አገልግሎት እኛን ኢንተርቴን በማድረግ ስለምታበረክችው ጉልህ አስተዋጽኦ እናመሰግናለን። ከዚህ በኋላ ነገር የተጧጣፈው ጃኒ ምን አለች? እኔና ጆን ዳንኤል ሪሌሽንሺፕ ውስጥ ነበርን አለች። እሺ አለን። እኛ አናውቅም ነበር፣ ድብቅ ነበር። እሱን እንኳን እርግጠኛ አይደለም። እንሸራተን ኮንሰርት ላይ ነው መሰለኝ በጣም ደብቃችሁ ነበር። ትንሽ ደበቅ አሪፍ ነበር። ደበቅ ተደረገ። እሷ ፈርተናል ትንሽ ኮሜንት ግን ህዝቡ ይጻፍ፣ እናቴ ትሙት ይጻፍ ህዝቡ።
First you both go out your way and the vibe is feeling strong. And what's small turn to a friendship turn to a bond. And that bond will never be broken, the love will never get lost. And when brotherhood come first, then the line will never be crossed. Established it on our own when that line had to be drawn. And ምን እየተፈጠረ ነው ያለው? በጣም ድብቅ ነበር ነገሩ፣ ትንሽ ተደበቀ። እሱ ፓርት ነው ትንሽ አስኪ። ግን እዚህ ፕሌይ ውስጥ ደግሞ ውስጥ አሳዛኙ ሰው ማን ነው? ወንድማችን ወጣት አዶናይ በጣም ያሳዝናል። እኔ አያገባኝም። ፈርስት አበርሳል እኔ እንዲህ ልትገምላችሁ ሌላ ሶስተኛ ፕሊዝ እሺ በሉኝ። ሶስተኛ ልትገምላችሁ ማን የሰው ልጅ እንደዚህ ነው ድብቅ ነበር። በጣም ተደበቅ ትንሽ እንዲህ ውስጥ ስብስብ አደረጋቸው። እሷ ብቻ ነው ትንሽ የከፋኝ እንጂ እኔ አሪፍ ነው። ሌላው እኮ ቆንጆ ነበር። ከዚህ በኋላ እሷ ጆን ዳንኤል ይመታኛል ምን ይለኛል የሚሉ ቶፒኮችን ማንሳት ጀመረች። ለሚሾው የሆነች ነገር ታውቁት። አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቆሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችኋ? ከዚህ በኋላ ነው ነገሩ ሌላ ታሪክ ውስጥ የገባው። ግን ሰብስክራይብ አድርጉ። ምን ጥቅም? ሰብስክራይብ ካላደረጋችሁ ምን ጥቅም? እቺ 1000 የምትባለውን ነገር ሪች ማድረግ አለብን ጋይስ። ባካችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለጀማዎቻችሁ እንደስልኩ ምንም ባላስቃችሁ በዚህ ምንም አይደለም። ደግሞ እንደሚለው ሚል አይነት ጀማ ሙድ ያዙብኝ ደስ ይለኛል። እናቴ ሰብስክራይብ እያደረጋችሁ ኧረ ያዙት፣ ዝገኑት። ኖርማል ከዚህ በኋላ ዋን ሳይድ ስቶሪ ብቻ ሰው ለምን ቲክቶክ ላይ ትንሽ ቆይተናል፣ በምንነት በተመልካች። ስለዚህ ወደ ጀለስ ሳይድ ደግሞ እንሄዳለን። ዋንስ ጆን ዳንኤል ምን አለ የሚለውን ደግሞ እንስማ። ጆን ልኬን እንትን እንደሰማ ና እኔማ እንደዚህ አልሰማችሁም አለና ምን አደረገ? 3 ቪዲዮ ጠቅ አንዴ ውሃ አልጠጣ ያሷ ጆ ምን አደረገ? ይሄን ኬስ ሲሰማ 3 ቪዲዮ ቀየረ። እንያቸውና ጆንም ጀጅ እናድርገው። ለምን እዛ ሳይድ ብቻ ሰምተንም እንትን ማለት የለብንም። ከባድ ወሬን ያወራችሁ ደብድቦኛል። አይ ቲንክ ከዚህ በፊትም እንዲያስቀጅ እንዲቁስል ምናምን አለኝ እጄ ምናምን ብላ ነበር። ከሱ በፊት ከጆ በፊት ቁስሏን ላሳያችሁ። ብዙ ተመትቻለሁ ምናምን ያለችባቸው እንትኖች ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። አንዴ በመከራዋ አንዴ የሀገር እስካር በጣም የሚያስፈራ አይነት ምናምን ለወንድ ልጅ ሜይ ቢ ግን ለሴት ልጅ በጣም የሚያስጠላ አይነት አይ ቲንክ የተሰፉ ቦታዎች አሉ፣ በላለዙ ቦታዎች አሉ።
እሱ አይ ቲንክ ከባድ ነገሩ ወደ ሌላ ኬዝ እንዲሄድ ያደርገዋል ከአንዳንድ ማለት ነው። እስቲ አይ ቲንክ ሌላም ቪዲዮ አለኝ እንያውና ይሄ የተጎዳችበትን ኮንዲሽን መታሳይበት ነው። ራሷ ሜቢ ፎቶ እያወጣች ነው እያሳየች ያለችው። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬ ነው የሚያዘጋው፣ ስንደባበር ላይቬ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬ ነው ያዘጋዋል። ከዛ ሄጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። አሁን ገና ነገሩ ሌላ ታሪክ ላይ ገባ ማለት ነው። የሀገር ፋይል ተገላለጠ። ጀለስ ይፈነክተኛል ይወጋኛል አይነት እስካሮች ወጥቷሉ እንዴ እስከ መሰፋት ድረስ በሚሄድ ከባድ ነው ማለት በዚህ ሁሉ መሀል ጆን ዳንኤል የሰጠው መልስ ነው። ለምን አንዱን ሳይድ ብቻ መስማት ስለሌለ ለምን ባለኛ እኔ በምናምን አለው 15 ፓርተን ብሰራ እንደዚህ ሆነ የሱን ሳይድ ካልሰማው አላምንም። ጆን ዳንኤል የመጀመሪያ ቪዲዮ እንያው። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙ። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይቆይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። አምልጥ ወገን አምልጥ። አያገባኝ እርቃን ያየ ሰው ላይ አያገባኝ ነበር ያገባኝ ማን ከባድ ነው። ለክፉ ቀን ይቀመጥ ፋይል ማለት ከባድ ነው። በጣም መገረጣጣት ነው ፋይናል ሪዛልቱ ማለት ነው። በጣም ከባድ ኬዝ ነው እንትን እያለ ያለው። ስለዚህ ሁለተኛው ቪዲዮ ደግሞ እንስማ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌ ራቁቴን
ሰው እንዳይመጣብኝ ስለለም አልኳት። በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላ ግለት ማለት ነው። አሁን እስካሁን ካየሁት ጆን ዳንኤል ዳዝንት ጊቭ ዘ ራይት አንሰር ለኔ። ለምን ስለመደብደቧ እንደሚመታ ስለነበር አካውንቷን ስለማዘጋቱ ማስፈራሪያው ምናምን doesn't say anything at all. maybe I guess እዚህኛው ቪዲዮ ላይ እንደዚህ አይነት ሂንት እንደሚሰጥን ተስፋ አደርጋለሁ። ግን እያሽቃበጥኩ አይደለም። እስካሁን ሰብስክራይብ አድርጉ። እኔ በማያገባኝ ጉዳይ ውስጥ የምገባው ለእናንተ ብያለሁ። እንደ ቤታዩ ቁጭ ብዬ ሶፋይል የምፈተፍተው ለምንድን ነው? ሰብስክራይብ እያደረግሽ ማለት ምን ሆናል? አንቺም እሙዬ አደው የማዳም ክባቦች ይሄ ስትመቹኝ እናንተ ናችሁ ደካማ ጎኔ። ቶሎ ቶሎ እንትን አድርጉልኝ ሰብስክራይብ እያደረጋችሁ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እዚህ አሁን ገና አሁን ጸድ ጨዋታ ለምን ቢፍን በቢፍ ነው መመለስ ያለበት አካል ሰው ጆ ምን አደረገ? እንደውም አይደለም እሷን ለመታት ይቅርና እኔ ወንድ ልጅ አውስ እያላቀማ እሺ ይሁን እሱን እንሳንታል። ግን ብርም ሰጥቻታለሁ ውክልና ሌላ ታሪክ። ለምን ሌላ ታሪክ ላይ ገብቷል ኬዙ ማለት ነው። ግን ይሄ ሁሉ ሲካሄድ ወንድማችን ምን እያደረገች ነበር? ብራዘር አዱን ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700,000 ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው
እና እስኪ እናያለን። ግን ለማንኛውም ባካፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳችኋለሁ። አዲስ ዱድ በጣም ኢኖሰንት ነው፣ ይመቸኛል ማለት ግን አጉል ኬስ እሱ ነው ሚድልማን እዚህ ውስጥ ሌላ ምንም የማያውቅ ግለሰብ ግን የሀገር ሜስ ውስጥ ያለች ሰው ማለት እዛ በቃ ነገሩ በዚሁ ጋብ ይላል ምናምን ብለን ስንጠብቅ ማታ ሲለባለቡልን ነበር ማለት የት ላይቭ ላይ እኔ እንጃ ግን ይችላሉ ነው የምልህ። በተለይ እኚህ ውጭ የሚኖሩ ዲያስፖራ ቲክቶከርስ የላይቭ ቦሶች ማለት የላይቭ ቦሶች ይችላሉ። በጣም ሌላ ታሪክ ነው ያደረጉት። ኬዙ ሌላ ታሪክ ጃኒ ያልገባችም ጆን ዳንኤል ገብቶ ራሱና አይ ቲንክ እያብራራ ነበር። እሱም ብቻ ያውና ፍርዱን ለእናንተ ተዋለሁ። ከቁስሉ ሲጀምር እጇን የተቆረጠውን አይተኸዋል አይደለ? የእጇን የከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ጆን ይሰማል። አይተነዋል። ሁሉም አይተውታል። አይ ቲንክ ኔትወርክ እየቆየ ነው። ኔትወርክ መሰለኝ የኔ ነው የሱ ጋይስ እኔ ይሰማል? ይሰማል። ለእኔ ይሰማል። ጋይስ ይሰማል አይደል? እሺ እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከር አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። ስቶሪ አሳይቼ ላንሳው ወይ ስቶሪ ያደርጋል። ኢንስታግራም ሀሳብን ጨርስና ቴሌግራም ላይ ለእኔ አስቀምጥልኝ፣ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቶንም ታየዋለህ። ይኸውልህ አየዋ ታቶንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ያው ታቱን እዩት በደንብ ያው ስቶሪም ላይ ያደርጓል። ከባድ ኬስ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል። ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳቸው ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር ከሁላችሁም እድል አልሰጣችሁም። መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል። ስለ አካውንት የቱ አካውንት? ስለ እሱ አካውንት መዘጋ ዘግታል አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔ ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። ኧረ በኢየሱስ ስም ኧረ ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር እያመሰግናል። ያው እናትና አባቴን አያሳየኝ። እኔ ያው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው።
ታቷ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁ ነው ራሳችሁን እንደ መመረሽ ነው። መቼ ላይ ነው የደወለችልህ አንተ? ለእኔ የሚላክልኝ ቮይስ አለ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው ቆራረጥብን። ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። ያወጣት አሁን ያንን ቮይስ አሰማ የቆየ ነው ስላሉኝ አንተ የደወልክባታችን ሰዓቱን መልሰህ አሳየን አንድ ጊዜ። ከዛ ሌላ የጠቀስከው ስላለ ቮይሱ ነው 2024 ቮይሱ ነው 2024 ይኸኛው ነው የቪዲዮ አንተ ጋር ያወራችን አዳምጥ። ቪዲዮዋን የደዋወላችሁባት የእሱን ላሳየህ ነው እሷን አሳየኝና እንቀጥላለን። መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ይሰራል የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ያው ከ20 ቀን 24 አይደል 17 24 የሚለው ድሮ ያወራ ነው ነው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታችሁ ጋይስ እዩትና በኋላ ላይ ተመልከቱ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት እጇን ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። አላቅም ብሎ ሊልም ስለሚችል ጆን ሂትስ ኤሎዝ በቃ ጋለ ነው ብላችሁ እንደዚህ ቀደድ ሰውን ብትይው ማንም ሰው እንደዚህ ያደርግም አይደለ? እመጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስትገዛ ማለት ነው ገብታ ትናገር ይመስልሽ ነው። እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምራ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለን ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነን። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100 ሺህ ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠኝ ያለው። መተሽ ይሄን ያደረከ ይቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዲያሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውታ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሀሳብ መስጠት ትችላላችሁ። ምንም ማለት አልችልም በዚህ ጉዳይ ለቲንጋቷል። ፍርዱን ለእናንተ ትቼዋለሁ። ፋ አዶር ሪሊ ነው። አሁን ከማን ሳይድ እንደምቆም እኔም አላውቅም፣ ግን አይ ዊል ፕሪፈር ቱ ስታንድ ጥጌን ይዤ ለምን መሀል ላይ አያገባኝም። በጣም አዛጊዝ ነው። ጃኒ አካውንት በሰላም ይመለስልሽ። ይህን ማለት ምንችለው። በቀረው ግን ሌላ ግለት ካለ እንመለሳለን። ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉት። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።